ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ አድርጎ ሀሳብ አስተያየት ስጡ። እስኪ የሀገራችንና የሰው ሀገርን ልዩነት እኔ እስኪ ወላጆች ላይ ያለንን ነገር ሁላችንም እንድንማርበት ላይክ ሼር እያደረጋችሁ እስኪ ሀሳቡን ስሙት። በሀገረ ሳውዲ አረቢያ ወንድማማቾች ፍርድ ቤት የቆሙበት ምክንያት አነጋጋሪ ሆኗል። ሂዛም አልጋምዲ የተባለ አንድ ሳውዲያዊ አዛውንት ታናሽ ወንድሙን በመቃወም በፍርድ ቤት አቁሞታል። ወንድማማቾቹ ለፍርድ የቀረቡት ደካማ እናታቸውን የመንከባከብ ክብር ለኔ ይገባኛል በሚል መሆኑም ተነግሯል። ሂዛም አልጋምዲ ሙሉ ዘመኑን ዋጋ የከፈለችለት እናቱን የመጦር መብት እንዲሰጠው ዳኛውን ጠይቋል። ታናሽ ወንድሙን በበኩሉ ወንድሙ ሂዛም በእድሜ የገፋ በመሆኑ እናታቸውን የመንከባከብ ኃላፊነት ለሱ እንዲወሰንለት ጠይቋል። ሁለቱም እናታቸውን ለማገልገል እድሉን ጠይቁ ያያው ፍርድ ቤት ስሜታዊም ሆኗል። ዳኛውም እናታቸውን በማቅረብ ማን እንዲንከባከባቸው እንደሚፈልጉ ቢያስመርጡም መወሰን ከብዷቸው ታይተዋል። ዳኛው በብርታቱና በወጣትነቱ ምክንያት ታናሹን ወንድም እናታቸውን የመንከባከብ ኃላፊነት እንዲሰጠው ወስኖለታል። ውሳኔው ሲታወጅ እናቱን መንከባከብ ያልቻለው ሂዛም በከፍተኛ ሀዘን ሲያለቅስም ታይቷል። በእስልምና እናትን ከመንከባከብ የሚገኘውን አጅር ከፍተኛ መሆኑም የሚታወቅ ጋናት የምትሰሟት እንግዲህ ምን አለች? አገር ሞተች እያለች የምታለቅሰው አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው፣ በልጅ ልጆቻቸው፣ በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። ምንድነው? ሰላም ቤተሰብ እንደሰማችሁት እንግዲህ መግቢያ ላይ ማለት ነው የሳውዲ አረቢያዎች ወንድማማቾች እንግዲህ ለትንሹ ተወሰነለት። ትልቁ በእድሜ የገፋ ስለሆነ እናቱን መንከባከብ ስለማይችል፣ ትልቁ ግን ለምን ዳኛው የፈረደውን እንግዲህ ሰምታችኋል ማለት ነው። ትንሹ መንከባከብ እንዳለበት ሲል፣ ትልቁ ደግሞ እያለቀሰ ህዝቡን እንግዲህ ሰሞኑን መነጋገሪያ አድርጓል ማለት ነው። የእኛ ሀገር እናቶች ደግሞ እናታቸውን በገንዘብም ቢሆን ልሽጥ የሚል ትውልድ ባለበት፣ የሌላው ሀገር እናቶች ደግሞ ልጆች ደግሞ እናታቸውን እኔ ልንከባከብ በማለት እኔ አጅር ላግኝ ወይም ደግሞ እኔ ጽድቅ ላግኝ እያሉ ያለቅሳሉ እናትን ለመንከባከብ። እኛ ደግሞ እናታችንን ለመሸጥ፣ እናታችንን ሌላ ነገር ለማድረግ፣ ለእናቶቻችን መጥፎ ነገር ለማድረግ እንሯሯጣለን እና ልዩነቱን እዚህ ጋር ማየት አለባችሁ። እውነት ትውልድን እናድን እባካችሁ። በአንድም በሌላም እናቶቻችን፣ ቤተሰቦቻችን፣ ታላቆቻችን እና ክብር ማለት ነው። እና ይህንን ቪዲዮ ሳይ በጣም የተሰማኝ እንደዚህ እያለቀሱ አባት በቪዲዮ ላይ ሳያቸው እንግዲህ ሰሞኑን በቲክቶክ በተለያየ መረጃ ላይ በዜናም ሳይቀር እየተዘገበ ያለ ነገር ነው ማለት ነው። ማለትም በአሁኑ ሰዓት ላይ እንዳያችሁት ልጅ እናቱን በሚሸጥበት ለገንዘብ ብሎ እናቱን ህይወት በሚያጠፋበት፣ አባቱን ወላጆቹን መጥፎ ድርጊት እያደረገ ባለበት ሰዓት እነዚህ ደግሞ በእድሜ የገፉ ሰዎች ሆነው ራሱ እኔ ልንከባከብ እናቴን እኔ ልንከባከብ የሚለው ነገር በጣም ብዙዎችን መነጋገሪያ አድርጓል። በጣም ያሳዝናልም ደስ ይላልም። ሌሎች ደግሞ እዚህ ጋር እናት እያለቀሰች፣ እናት በልጇ ጥቃት እየደረሰባት፣ በወላጆች በልጆቻቸው በወለዱት ልጅ በሚያሳዝን ሁኔታ ማለት ነው። እና ልቦና ይስጠን። እስኪ እንማር ከሌሎች። ወላጆቻችንን እናክብር። ስንቶቻችንን የምናከብር፣ ስንቶቻችንን ማናከብር። በጣም ነው የሚያሳዝነው። ከዚህ ምን ተማራችሁ? መማር አለባችሁ ሌሎች በደንብ እንግዲህ ወላጆች በሌላ ቦታ ደግሞ እንደሰማችሁት እየተደረገ ያለው ነገር በጣም ቅስም የሚሰብር ነገር ነው። በአሁኑ ሰዓት ላይ ኢትዮጵያ ላይ አላቅም ብቻ ፈጣሪ አለው ይበለን፣ እግዚኦ ይበለን። እናቶች እንዲያነቡ ናቸው ያሉት። ትውልድ እየተበላሸ ነው ያለው። አቤቱ ማረን፣ ይቅር በለን የምንልበት ዘመን ላይ ደርሰናል። እግዚአብሔር ምሕረቱን ይላክልን። እውነት እሱ ይጎብኘን በአንድም በሌላም። ወደ እስር ቤት ማቅናቱ በርካታ ሰዎችን እያነጋገረ ነው የሚገኘው። ከዚሁ ጋር ተገናኝቶ ደግሞ የታሰረበት ምክንያት ምንድነው የሚሉ ጥያቄዎች በስፋት ሲዘዋወሩ አምሽተው ነበር በትናንትናው ዕለት። ወዲያው በምሽቱም ፖሊስ ይህንን ጉዳይ በተመለከተ ያወጣውን መረጃ እንነግራችኋለን። አዶናይ ለምንድነው ወደ እስር እንዲገባም የተደረገው? ፖሊስ በቁጥጥር ስር ከዋለው በኋላ ያወጣውን ዝርዝር መረጃ እንነግራችኋለን። ከዚህ በተጨማሪም ሌላኛው ሙሴ ሰለሞን በሚል መጠሪያ የሚታወቀው ቲክቶከርም እንዲሁ በእስር ከቆየ በኋላ ከሰሞኑ መፈታቱ ተሰምቶ ነበርም። ታዲያ ከእስር ከተፈታ በኋላ
እጅግ ያልተጠበቀ ነገር ገጥሞት ይህንንም ጉዳይ በተመለከተ ሀሳቡን አጋርቷል። ምንድነው? ምን ገጠመው? ይህንንም እንነግራቸዋለን ማለት ነው። እንደምናቸው አነጋጋሪነቱ በሰፊው እየጨመረ መጣም። በወቸው ጉድ ላይ የተናገራቸው ንግግሮች ደግሞ ሁለት አይነት አመለካከቶችን የያዙ ሆኑ። አንዳንዶቹ ባህላችንን የሚጻረር ወጣቱን ወዳልተፈለገ ነገር ይዞም የሚሄድና የሚከት ጸያፍ ነገር ነው ሲሉ ተቹ። በሌላ በኩል ያሉት ደግሞ የተናገራቸው ነገሮች ከራሱ ካሳለፈው የህይወት ልምድ ወጣቶች ከመጥፎ ሱሶች እንዴት መውጣት እንዳለባቸው የሚያስተምሩ በመሆናቸው መልካም ነው፣ በግልጽ ማውራቱም የሚደነቅ ነው የሚሉ ሀሳብ ሰጪዎች ነበሩ። እንዲህ በአከራካሪነቱ ከቀጠለ በኋላም ሰግጥ ፈምስ የሚለው ሀሳቡ ደግሞ እጅጉን የሚያስተች ነገር እየጨመረበት መጣ። በእንዲህ አይነት መንገድ በአድናቆትና በትችት መንገድ እየተጓዘም የነበረው ወጣቱ አንድ ቀን ወደ መሀል ከተማ በሚያመራበት ጊዜ በመንገዱ ላይ 3 ታዳጊ ወጣቶች በጫማ ጽዳት ስራ ላይ ተሰማርተው ስራ እየሰሩ ያገኛቸዋል። ነገሩ ሲጀምር በዝናብ አስፋልቱ በውሃ ሞልቶ በ10 ብር ሲያሻግሩ ከአዶናይ ጋር ይገናኛል። ስራ ፈጠራቸው ስላስደስተው የሚያስፈልጋቸውን አሟልቶ ቲክቶክ አስጀምሮ ህይወታቸውን ሊቀይር ብሎ ይጀምራል። ጸጉር ቤትም ወስዶ ጸጉራቸውን አስተካክሎ ልብሳቸውንም ፏ አድርጎ ደለው አኳኋን እየተጠቀሙ በተለይ ደግሞ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ይላል የፌዴራል ፖሊስ መረጃም። እንግዲህ እንዲህ አይነቱ ማጣራት በሌሎች ሰዎች ላይም ሊቀጥል እንደሚችል ግልጽ ነው ማለት ነው። ከፖሊስ ያገኘነው መረጃ እንደሚጠቁመው አዶናይ በቅርቡ 4 ሚሊዮን ተከታዮች ለመድረስ በጣም ጥቂት ቁጥር ነበር የቀረው። 3.9 አካባቢ ነው አሁን ያለው ተከታይ ማለት ነው። በጣም በፍጥነት ተከታዮቻቸው ከሚጨምሩ ቲክቶከሮች መካከል አንዱ እንደሆነ እናውቃለን። ለማንኛውም ከእንደዚህ አይነት ነገር ጋር በተገናኘ እንደታሰረ ነው ከፖሊስ ያገኘነው መረጃ የሚያመላክተው። እናንተ ሀሳባችሁን እንግዲህ አዶናይም እንግዲህ የታሰረበትን ሁኔታ ፖሊስ ባወጣው መረጃ ቅድም ለቅቄላችኋለሁ። ከፖሊስ አንደበት እንግዲህ መጀመሪያ ላይ ለቀኩት ቪዲዮ አለ። እሱም ቪዲዮ ሂዳችሁ አዳምጡት ማለት ነው። እና አዶናይ መታሰር አለበት ብዬ አላስብም። ምክንያቱም ብዙ ወንጀል የሰሩ ሰዎች፣ በአሁኑ ሰዓት ላይ ጥቃት የሚያደርሱ ሰዎች፣ አጸያፊ ነገር የሚሰሩ ሰዎች በነጻነት እየተንቀሳቀሱ ሰግጥ ፈምስ ብለሃል ተብሎ መታሰር አለበት ብዬ አልወስንም። እኔ ስለ እውነት ከተናገርን ለምንድን ነው መታሰር ያለበትና የሌለበትን ነገር እያጣራን ብናቅ አሪፍ ነው ብዬ ነው ማስበው። በጣም የሚያሳዝናል። በሚያሳዝን ሁኔታ እንግዲህ አዶናይ ታስሯል። ሙሴ ሰለሞንም ከእስር በኋላ ወጥቷል። የሙሴ ሰለሞን እንኳን ገንዘብ አጭበርብረሃል በሱ ስም የተባለው ድርጅት ነው። ድርጅቱም ደግሞ ያንን ነገር አቁሟል ማለት ነው። እና ለማንኛውም በጣም የሚያሳዝንና ልብ የሚሰበር ነው እንግዲህ ያለው ነገር ማለት ነው። በሳውዲ አረቢያዎቹ ወላጆቻቸውን በሚያከብሩት ሰዎች በእነሱስ ምን ተሰማችሁ? ሀሳብ አስተያየታችሁን ስጡ። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አንዳንድ ሀሳብ ብሰጡ ደስ ይለኛል። ምክንያቱም አገራችን ያለንበት ሁኔታና አንዳንዴ ፍርድ ገምድል አለ ኢትዮጵያ ውስጥ። ለምን ካላችሁ ሁሉም ሰው እኩል አይደለም። እንደ ልቡ የሚፈነጭ ሰው አለ። እንደ ልቡ የሰውን ብሔር የሰውን ሃይማኖት ቅስም እየሰበረ የሚሳደቡ ሰዎች አሉ። ዞር ብሎ ማንም አያያቸውም። አንዳንድ ሰዎች ደግሞ ምንም ነገር ሳያደርጉ ትንሽ ያፎ ለምታ ካለባቸው በዛች ብቻ በእስር በሌላ ነገር ይቀጣሉ ማለት ነው። እና በጣም በሚያሳዝናል። እንግዲህ አገራችን እኩል ብትፈርድ ደስ ይለናል። ፍትህ ለአዶናይ። አዶናይ መታሰር የለበትም። በቃ ያለው የሱ ጥፋት ይህ ነው። በቀደሙ ቪዲዮ ትክክለኛ ፖሊሱ ከአንደበቱ የተናገረውን እነ መንሱር ጀማል ሁሉ እየሰሙ በነበሩበት ሰዓት እኔ ግን አንድ ነገር መንሱርን ተቀይሜዋለሁ። ለምንድን ነው ካላችሁ መንሱር ሰምቶ ከሆነ ይሄን ነገር ሊያስሩት ነው ስልክ ያንሳልኝ እንዲህ ነው ተብሎ መንሱር ጀማል ሰምቶ እስከሆነ ድረስ ምን አለ ደውሎ ለአዶናይ ይሄን ነገሮች አስተካክል። 4 ስህተቶች ነው የሰራው። ስለዚህ ከነዛ ከ4ቱ ስህተቶች ከሰራው ማረም ሲቻል ዝም ብሎ በዝምታ አልፎ ከታሰረ በኋላ ድምጽ መሆን በጣም ከባድ ነው። ያው ለማንኛውም እግዚአብሔር ያስፈታው ወንድማችን አዶናይ ክፉ ነገር አልሰራም፣ መጥፎ ነገር አልሰራም። በቃ ሰግጥ ፈምስ ነው። እቺ ብቻ ናት ቃሉ። ተው ከተባለ ይተዋል። እሱ ቢተው ደግሞ ህዝቡ አይተውም። ይሄ ነው ችግሩ እና በጣም ያሳዝናል። ከስራ መታገዱ
ተሰማ። አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረው የስራ ውል በይፋ ማቋረጡን አስታውቋል። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨው ከኢትዮጵያዊነት ባህል፣ ወግ እንዲሁም ደግሞ ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ መሆኑ ነው የተገለጸው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁንን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበር ገልጿል። ታዲያ አሻም ሚዲያ ይህንን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጪ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም ሲል አሻም በመግለጫው አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ?